ስሜ ያው አፈወርቅ ባይል ይባላል። ያው ወደዚህ ከተማ ልመጣ የቻልኩበት ዋናው ምክንያት በዚህ በአብያተ ክርስቲያናት ሳቢያ ትልቅ አባቶች አሉ። ለነሱ የቅርጻ ቅርጽ ስራ ለመስራት በመጣሁበት ደረጃ ነው በዚሁ ለምጄ የቀረሁት እና ሆኖም ግን እንድኖር ደግሞ ያስገደደኝ ቅድመ ሁኔታ እንደምናየው የከተማዋ አጠቃላይ ተፈጥሯዊ ሁኔታዋ ወይም ገጽታዋ በጣም ውብና ማራኪ ነው። ይህን ያህል ተፈጥሯዊ ሀብት ተሸክማ እንዴት ሰው የላትም ላግዛት በቃ ባለኝ ዕውቀት ብዬ አሰብኩና የስሜት መነሳሳትን እንዲፈጥር ይህን አንበሳ እየቀረጹ ወይም በመቅረጽ ላይ ይገኛሉ ማለት ነው። አንበሳው የሚገልጸው አንበሳ የጉብዝና መገለጫ ነው። ህዝቡም ታታሪ ነው፣ ለፍቶ አዳሪ ነው። ጥንካሬያቸውን ለመግለጽ አስቤ ነው ይህን አንበሳ ልሰራ የቻልኩበት ዋናው ምክንያት። ከኋላ ቀር አመለካከት ወደ ተሻለ አመለካከት ያመጣዋል ህዝቡን ብዬ አስባለሁ። የስልጣኔ ምንጭ ይሆናል ብዬ ስለማስብ ነው። የተሻለ እድገት ያሳያል ብዬ ስለማስብ ነው። ከተማው ውበትም ደግሞ አንድ ትልቅ ግባት ነው። ግባት ምለው ነገ ይህ እንደ ህንጻ ማለቴ ዛሬ ይህን እንደ ህንጻ በአርት መንገድ ካስቀምጥ ሌሎችም ደግሞ ግንባታዎች ይስፋፋሉ። የተሻለ የአርት ስልጣኔ ደግሞ ሲኖር ከተማም እያደገች እየበለጸገች ትሄዳለች። ባህሉም እየጎለበተ እየጠነከረ በዛው ላይ ደግሞ አርሶ አደሩም ወደ ስልጣኔ እንዲገባ ወደ ተሻለ የኑሮ ደረጃ እንዲመጣ ያደርጋል። ብዙ ትምህርት ይሰጣል። የጥበብ መነሻ የምላቸው ሰዎች ጥበብ የመጣ ገና ከልጅነት ወይም ከህፃንነት አእምሮ ጋር ሲያያዝ የመጣ ነው ይህ ዕውቀት ማለት ነው። ስለዚህ ይህ ዕውቀት ደግሞ ከትምህርት ደረጃም ከአጠቃላይ ከእድሜ ጋር ደግሞ አብሮ እያደገ እየተሻሻለ ይመጣል ማለት ነው። ይህ ነው እና ወደፊትም ደግሞ በርካታ የፈጠራ ስራዎችን ልሰራላት አስቤያለሁ ለዚህ ከተማ። ይችን ከተማ ወደ ትልቅ ወጣ ብለን ወደ ሰለጠኑት ወጣ ብለው ወደ ሰለጠኑት ከተሞች ከነሱ ጋር ተወዳዳሪ ተነጻጻሪ እንድትሆን የማድረግ አቅሙም አለኝ፣ ሐሳቡም አለኝ፣ አቅሙም አለኝ። ደግሞም ተገብረዋለሁ፣ አድርገዋለሁ። ብዙ ከተሞችን አሳድጊያለሁ፣ ብዙ ሰዎችን ቀይሬያለሁ። ራሱ የሚገርምህ ይህን ቦታ ሳስፈቅድ ያው ብዙም የተጋነነ ባይሆንም ግን ያው ቀልጠፍ ያለ አርት ጋላሪ ለማድረግ ነው። እንግዲህ ጋላሪው ለዚህም ለከተማው እድገት መነሻ እንግዲህ አንድ ፖይንት ነው ማለት ነው። ስለዚህ በዚህኛው መስመር ራሱን የቻለ ኢንትራንስ አለው፣ በዚህም ሳይድ ደግሞ ራሱን የቻለ ኢንትራንስ አለው። ስለዚህ በእነዚህ በሁለቱም ኢንትራንስ ሳቢያ እርግቦች ይቆማሉ። ለምን? እርግብ የሰላም መሰረት ካለው ነባራዊ ሁኔታ ወይም ካለው ወቅታዊ ሁኔታ ጋር ይሄዳል፣ ገላጭ ነው በሚል ነው። የሰላም አብሳሪ እንደመሆናቸው መጠን ሁለት እርግቦች ይቀረጻሉ። ሁለት እርግቦች እንደገና በቃ አራት እርግቦች በሁለቱ ኢንትራንስ ላይ ያርፋሉ ማለት ነው። እኔ ያልሰራውበት ቦታ የለም። የሚገርመው ኦሮሚያም ሰርቻለሁ፣ ብዙም በቃ አዲስ አበባ 4 ኪሎም ቆይቻለሁ፣ ብዙም ደብረ ታቦርም ቆይቻለሁ፣ ባህር ዳርም ለበርካታ ጊዜ ስራ ሰርቻለሁ። የመንግስት በዚህ ጥረቴ ላይ የመንግስት ድጋፍ ቢታከልበት በጣም የተሻለ ደረጃ ላይ ይደርሳለሁ ብዬ ብል አልሳሳት። የተሻለ ደረጃ ማለት በአርት ስልጣኔው በጣም የበሰለ ጭንቅላት እንዳለኝ በራሴ ተማመናለሁ። አሁን ወደፊት ምንድነው መንግስት የሚያግዘኝ ወይም እገዛ የሚያደርግልኝ አሁን ይህንን አጥር ወደ ተሻለ ውበት ለማምጣት ፈልያለሁ። አሁን በቅርቡ ሊፈርስ ነው። የምታየው ድንጋይ ራሱ ለዚህ ግንባታ ተብሎ የተዘጋጀ ነው። ቤቱም በኤል ታቅዷል፣ እሱም ሊሰራ ነው በቅርቡ። በቃ ስራ ይጀምራል ቶሎ። በ2 ወር ውስጥ ከፍተኛ ለውጥ ላይ ይደርሳል ቦታው፣ ስራ ይጀምራል ባጭሩ። እና የተለያዩ ደግሞ ጌጠኛው ወንበር ያርፍበታል፣ የእንግዳ ማረፊያ ማለት ነው።
ከባህል ጋር ማች የሚያደርግ አለ አይደለ? ሁሉ ሸድም ደግሞ ይኖረዋል። ያው በፋይናንስ ደረጃ መንግስት ሊያግዘኝ ይገባዋል ለማለት ፈልጋለሁ። እዛ ጋር እነዚህ አትክልቶች ማደግ እንዲረዳኝ ብዬ እዛ ጋር የምታዩ የገደል ውሃ ነው አስቆፈርኩት። አሁን የገደል ውሃ ነው። አትክልቶች ደግሞ ያው እንዲያድጉ ከዚህ ነው እየተጠለፈ እየጠጣ ያለው። ለአትክልት ነው ያስቆፈርኩት። ዋናው እሳቤ እሱ ነው። አዎ በአጠቃላይ ይነሳል፣ በብሎኬት ይዘጋል። እንዳልኩ ኢንትራንስ አለው፣ በዚህም ሳይድ ኢንትራንስ አለው። በሁለቱም ኢንትራንሶች ላይ እርግቦች ያርፋሉ። በሁለቱም ሳይድ 4 እርግቦች ይቆማሉ። ለዚህም ለምን 2 በር ነው የሚሰጥ? ቀለል ያለ በቃ የሚከብድ መናፈሻ መሆን የለበት ማለቴ ለይታ ምናምን አለ አይደል? ምቹ በቃ አእምሮን የሚስብ ነገር መሆን መቻል አለበት። ከዛናን ግን ያው እዚህ ጋር የምናየው ደግሞ የአዲስ ከእንትኑ ጋር ከአንበሳው ጋር በተያያዘ ሁኔታ ወንዱ አንበሳ ብቻውን ስሜት ሰጪ አይሆንም። ስለዚህ አጋሩ ታስፈልጋለች በሚል ይቺ ሚስቱ ነች፣ ባለቤቱ ነች። ለምን ወንድ ያለ ሴት መኖር አይችልም በሚል ሁኔታ እና ስለዚህ ምግብ የምትመገበው ሴቷ ነች። አንበሳ ለአደን ተግባር አይወጣም ወደ ጫካ ለአደን ተግባር ብሎ አይወጣም። አደን ላይ እሷ ያደን ተግባር ላይ ያለች ሴቷ ነች። ምግብ የምትሰጠውም እሷ ነች ማለት ነው። ስለዚህ አጋሩ ነች፣ የትዳር አጋሩ ነች። በቃ አጠቃላይ ይሄማ ገና እንትን ሃርድኮር ነው። ሃርድኮሩ እየተሞላ ነው፣ በሙሌት ላይ ነው ያለ። ከዛን በኋላ ነው የሙሌት ስራም ጀምሮ እሷ በዚህ ወለል ላይ ታርፋለች ማለት ነው። እና ስለዚህ ሂደት ላይ ነው፣ ፕሮግረስ ላይ ነው ለማለት ፈልጌ ነው።